ሰላም ሰላም የተከበራችሁ ተመልካቾቻችን እንኳን ደስ አላችሁ፣ እንኳን ደስ አለን፣ እንኳን አደረሳችሁ። በውቢቷ ወልቂጤ እንደምትመለከቱት እንግዲህ የ20ኛው ብሔር ብሔረሰቦች ሲምፖዚየም ባዛር መክፈቻ ስነ ስርዓቱ ሊካሄድ ጥቂት ሰዓታቶች ናቸው የሚቀሩን ማለት ነው። እንደምትመለከቱት እንግዲህ እዚህ አደባባይ ላይ የጉራጌ መገለጫ የሆነውን ትልቁን የእንሰት የባህል ምግባችን የሆነውን የምንከፍትበት መክፈቻ የምናደርግበት ሰዓት እየቀረበ ነው። ክቡር ሚኒስትራችንን እየጠበቅን እንገኛለን ማለት ነው። በዚህ አጋጣሚ አጠገቤ የምትገኘው መወዳት ፀሐይ ብዛኒ ከኔ ጋር ትገኛለች። ይሄን በዓል ለመካፈል ከአዲስ አበባ ድረስ መጣ። እንግዲህ ፀሐይ ብዛኒን ብዙ ጊዜ በወልቂጤ ኩነቶች ላይ አናጣትምና ዛሬ አብራይን ያለችው የተሰማትን ነገር ትገልጽልናለች። እሺ ደስዬ አመሰግናለሁኝ። እንደተባለው እንግዲህ የጉራጌ ርዕሰ መዲና የሆነችው ወልቂጤ ከተማ ላይ እጅግ በጣም ባማረ ሁኔታ እንግዶቿን ለመቀበል ሽርጉዷን ጨርሳለች። እኔም ለዚህ ደስታ እንግዲህ አላስችሎኝ ከአዲስ አበባ ተነስቼ መጥቻለሁኝ። እጅግ በጣም ደስ ይላል። ለረጅም ዓመት ስንናፍቀው የነበረ ነገር ነው። እንግዲህ የሀገር ልማት ማያስደስተው ልጅ ካለ ይሄ የሀገር ማንነት የማንነት እንከን ያለበት ሰው ነው ብዬ አምናለሁኝና ለዚህ ደስታ እንግዲህ እንኳን ሰው ዛሬ ሴጣንም ቀንቶበት የሚደሰት ነው የሚመስለኝ። እንግዲህ መላው የጉራጌ ቤተሰቦቻችን እንኳን ደስ አላችሁ። እኔ ደስታዬ ወደር የለውም። በጣም ደስ ብሎኛል። በጣም ነው የምናመሰግነው። እንግዲህ ሀሳቧን የሰማችሁትን ይመስል ነበረ። እኛም በጣም ደስ ብሎናል። ወልቂጤ በምትመለከቱት መልኩ ከግራም በቀኝም ድምቅምቅ ብላለችና ፍክት እንዳለን እንቀጥላለን። ለ5 ቀን ያለንን ከብሔር ብሔረሰቦች ጋራ ሲምፖዚየም ባዛር አብረን ባማረና በደመቀ መልኩ የምናሳልፍ ነው የሚሆነው። እጅግ በጣም እናመሰግናለን። እንወዳቸዋለን።